ዛሬ የምንሰራው ጥያቄ ኢመርጂንግ ቴክኖሎጂ የፍሬሽማን ተማሪዎች የአዲስ አበባ ዩኒቨርሲቲ ሚድተርም ኤግዛም ከወሰዱት 10 ጥያቄዎችን ሰሌክት አድርገን ነው። ከመጀመሪያው ጥያቄ ጀምረን አጫጭር የሆኑ ማብራሪያዎች ጋር እንሰራቸዋለን፣ በአንድ እናያቸዋለን ማለት ነው። የመጀመሪያው ጥያቄ which of the following is regarded as smart revolution? ከኢንዱስትሪያል ሪቮሉሽኖች መካከል ስማርት ሪቮሉሽን ተብሎ የሚታወቀው የትኛው ነው ይላል። የመጀመሪያው ኤ ኢንፎርሜሽን ሪቮሉሽን ይላል። ኢንፎርሜሽን ሪቮሉሽን የምንለው ኮምፒውተር ቴክኖሎጂ ዲቨሎፕድ የተደረገበትን ኢንዱስትሪያል ሪቮሉሽን ስሪ ብለን የምንጠራው ዲጂታል ሪቮሉሽን ነው። እሱ ኢንፎርሜሽን ሪቮሉሽን ብለን የምንጠራው ነው። ስማርት ሪቮሉሽን አይደለም ማለት ነው። ቢ ኢንዱስትሪያል ሪቮሉሽን ሰከንድ ሪቮሉሽን ይለዋል። ሰከንድ ሪቮሉሽን የምንለው ቴክኖሎጂካል ሪቮሉሽን ተብሎ የሚጠራው ሜቶድስ ፎር ማኑፋክቸሪንግ ፕሮዲውስድ የተደረጉበት እንደ ኤሌክትሪካል ፓወር እና ቴሌፎን ያሉት ቴክኖሎጂካል ሪቮሉሽን ተብሎ የሚታወቀው ነው። ሲ ደግሞ አግሪካልቸራል ሪቮሉሽን ይላል። አግሪካልቸራል ሪቮሉሽን ከኢንዱስትሪያል ሪቮሉሽን ከመምጣቱ በፊት ኢንዱስትሪያል ሪቮሉሽን ብሪቴን ላይ ከመወለዱ በፊት የነበረ ሪቮሉሽን ነው። ለኢንዱስትሪያል ሪቮሉሽን መከሰት ወይም ደግሞ መምጣት ምክንያት የሆነ ሪቮሉሽን ነው። ዲ ኖሌጅ ሪቮሉሽን ይለናል። ኖሌጅ ሪቮሉሽን የምንለው ኢንፎርሜሽን ቴክኖሎጂን ወይም ደግሞ ኢንፎርሜሽን ቴክኖሎጂን ወይም ደግሞ ኢንፎርሜሽን ሪቮሉሽን የምንለውን ተከትሎ የመጣ ኢንዱስትሪያል ሪቮሉሽን ፎር ብለን የምንጠራው ከሁሉም እስካሁን ከጠቀስናቸው ስማርት ሪቮሉሽን ተብሎ የሚጠራው ኢንፎርሜሽን ኦፍ ቲንግስ እና ሮቦቲክስ የሚባሉት አርቲፊሻል ኢንቴሊጀንስ የተፈጠረበት ነው። እሱ ይሆናል። ስለዚህ ሁለተኛው ጥያቄ ይሆናል ማለት ነው። ናት ኮንሲደርድ አስ ኤ ድራይቨር ኦፍ ኢንፎርሜሽን ሪቮሉሽን ነው የሚላል። የኢንፎርሜሽን ሪቮሉሽን ድራይቨር ያልሆነው ለመነሻ ምክንያት ያልሆነው ከነዚህ መካከል የትኛው ነው ነው የሚለን። ኢንፎርሜሽን ሪቮሉሽን የምንለው ኢንዱስትሪያል ሪቮሉሽን ስሪ ተብሎ የሚጠራው ዲጂታል ሪቮሉሽን ማለት ነው። ኤ the growth of information based occupation ይላል። ኢንፎርሜሽን የሚያስፈልጋቸው ስራዎች መብዛታቸው ይላል። ቢ the invention of artificial intelligence አርቲፊሻል ኢንቴሊጀንስ መፈብረኩ። ሲ the wide spread of cheap personal computers ዋጋቸው ርካሽ የሆኑ ኮምፒውተሮች መስፋፋት። ዲ the advent of internet that means the arrival of internet የኢንተርኔት መምጣት ይላል። እነዚህን ሁሉንም አናላይዝ ስናደርጋቸው ከቢ ውጪ ኢንቬንሽን ኦፍ አርቲፊሻል ኢንቴሊጀንስ ለኢንዱስትሪያል ሪቮሉሽን ፎር ስማርት ሪቮሉሽን ኖሌጅ ሪቮሉሽን ተብሎ ለሚጠራው ምክንያት ነው። ከነሱ ውጭ ያሉት ስለሚሆኑ መልሳችን ቢ ይሆናል ማለት ነው። የሶስተኛው ጥያቄ a device that provides interfacing data communication signal processing and other key similar functionalities is ብሎ ነው የሚጠይቀው። ይህን ሁላ የሚያደርግልን ዲቫይስ ምንድነው ነው የሚለው። ከኢኔብሊንግ ዲቫይስስ ኤንድ ኔትወርክ ከሚባሉ ከፕሮግራሜብል ዲቫይሶች ማለት ነው። የመጀመሪያው ኤ ማይክሮ ፕሮሰሰር ይላል። ቢ ሎጂክ ዲቫይስ፣ ሲ ሜሞሪ ዲቫይስ፣ ዲ ኔትወርክ ዲቫይስ ብሎ ያስቀምጠዋል። ከነዚህ ውስጥ ስናያቸው ሜሞሪ የምንለው ስቶር ለማድረግ የሚጠቅመን ነው። ማይክሮ ፕሮሰሰር ደግሞ የምንለው ኢንስትራክሽኖችን ኤክስኪዩት ለማድረግ ሶፍትዌሮችን ኤክስኪዩት ለማድረግ የተለያዩ ነገሮች ወርድ ፕሮሰሲንግ ላይም ሊሆን ይችላል፣ ቪዲዮ ጌም ላይ ሊሆን ይችላል ፕሮሰስ ለማድረግ የሚጠቅመን ነው። ዲ ላይ ኔትወርክ ዲቫይስ የምንላቸው ደግሞ ኔትወርኪንግ ኮሚኒኬሽን ኮኔክቲንግ ላይ የተለያዩ ዲቫይሶችን ኮኔክቲንግ ማድረግ ላይ ነው የሚሰራልን። ስለዚህ የቀረን ቢ ሎጂክ ዲቫይስ የሚለው መልስ ይሆናል ማለት ነው። ሎጂክ ዲቫይሶች ኢንተርፌሲንግ፣ ዳታ ኮሚኒኬሽን፣ ሲግናል ፕሮሰሲንግ እና ሌሎች ተመሳሳይ የሆኑ ስራዎች ላይ ስለሚጠቅሙን ማለት ነው። የአራተኛው ጥያቄ which of the following is not a future trend of networks ማለት የተለያዩ ትሬንዶች አሉ በኔትወርክ ውስጥ ያለፈ ባክ እና ፊውቸር ደግሞ የሚመጣ የሚጠበቅ ኤክስፓየርድ የሆነና ለወደፊት የሚመጣ እና ፊውቸር ትሬንድ ያልሆነው ከነዚህ መካከል የትኛው ነው ይላል። ኤ 5G ቴክኖሎጂ ይላል። 5G ቴክኖሎጂ ከፊውቸር ትሬንድ መካከል ነው። ቢ ራይዝ ኦፍ ሴንትራላይዜሽን፣ ሲ ኢምቢዲድ ኮምፒቴሽን የምንላቸው ከፊውቸር ትሬንዶች መካከል ናቸው።
ዲ ኔትወርክ ዲቨሎፕመንትስ ኢን ኤጅ ኮምፒውቲንግ፣ ይህም ልክ እንደዚሁ በተመሳሳይ ፊውቸር ትሬንድ ላይ ኤክስፔክትድ የሚደረግ ነው። ራይዝ ኦፍ ሴንትራላይዜሽን ግን የምንለው ራይዝ ኦፍ ሴንትራላይዜሽን ለሴኩሪቲ ልክ እንደዚሁም ለብዙ ነገራቶች ምቹ ያልሆነ የኔትወርኪንግ ሲስተም ከኮልድ ዋር በፊት የነበረ ነው። ከዚያ በኋላ አሁን እያደገ ያለውና ለወደፊት ኤክስፔክት የሚደረጉት ዲሰንትራላይዝ እና ዲስትሪቢዩትድ የሆነ ኔትወርኪንግ ነው። ስለዚህ ራይዝ ኦፍ ሴንትራላይዜሽን አይሆንም ማለት ነው። ራይዝ ኦፍ ሴንትራላይዜሽን በሚለው ቦታ ላይ ግን ራይዝ ኦፍ ዲሴንትራላይዜሽን እና ዲስትሪቢዩሽን ኦፍ ኔትወርክስ ቢል ይሆን ነበር። የአምስተኛው ጥያቄ የሚጠይቀን ስቴጅ ኦፍ ኢንዱስትሪያል ሪቮሉሽን ሆኖ አይኦቲ፣ ኤአይ ልክ እንደዚሁም ቢግ ዳታ ቴክኖሎጂዎች ፋብሪኬት የተደረጉበት ኢንቴሊጀንት ፕሮዳክሽን የመጡበት የትኛው የኢንዱስትሪያል ሪቮሉሽን ዘመን ነው ብሎ ነው የሚጠይቀው። የመጀመሪያው ኤ ኢንዱስትሪያል ሪቮሉሽን ዋን ብሎ ያስቀምጣል። ሁላችንም እንደምናውቀው ኢንዱስትሪያል ሪቮሉሽን ዋን ፕሮዳክሽን ሜተድስ ቱ ማሽን የሚባሉት ስቲም ፓወር ዲቨሎፕ የተደረገበት ከሃንድ ሜኪንግ ወደ ኢንዱስትሪ ወደ ማሽን የተሸጋገረበት ነው። ኢንዱስትሪ ስሪ የምንለው ደግሞ ኢንፎርሜሽን ቴክኖሎጂ የምንላቸው እንደነ ኮምፒውተር ፋብሪኬት የተደረጉበት ነው። ሲ ላይ ያለው ኢንዱስትሪ ቱ የምንለው ኤሌክትሪክ ፓወር ፋብሪኬት የተደረገበት ነው። ኢንዱስትሪ ፎር የምንለው ስማርት ሪቮሉሽን ተብሎ የሚጠራው አይኦቲ፣ ኤአይ እና ቢግ ዳታ ቴክኖሎጂ ፕሮዲስ የተደረጉበት የኢንዱስትሪያል ሪቮሉሽን ዘመን ነው ማለት ነው። ስለዚህ መልሳችን ዲ ይሆናል። የስድስተኛው ጥያቄ the bidirectional information flow between a human brain and a machine is referred to as ነው የሚለው። በሂውማን ብሬን እና በማሽን መካከል ያለውን ኢንተርፌስ ኮሚኒኬት የሚያደርግልን ኢንፎርሜሽን ፍሎ ሲስተም ምን ተብሎ ይጠራል ይላል። ኤ ኒውሮ ሞጁሌሽን ይላል። ይህ አይደለም። ቢ ሂውማን ማሽን ኢንተርፌስ፣ ሲ ሶሻል ኮምፒውቲንግ፣ ዲ ብሬን ኮምፒውተር ኢንተርፌስ ብሎ ያስቀምጣል። ብሬን ኮምፒውተር ኢንተርፌስ ወይም ደግሞ ብሬን ማሽን ኢንተርፌስ የሚባለው ባይ ዳይሬክሽን ኢንፎርሜሽን ፍሎ ቢትዊን ሂውማን ብሬን ኤንድ ማሽን ነው ማለት ነው። ስለዚህ መልሳችን ዲ ይሆናል። ሂውማን ማሽን ኢንተርፌስ የምንለው ዩዘር ኢንተርፌስ ዳት ኮኔክትስ ኤ ፐርሰን ቱ ኤ ማሽን ነው። አንድን ሰው ከማሽን ጋር የሚያገናኘው ከሆነ ሂውማን ማሽን ኢንተርፌስ ወይም ሂውማን ኮምፒውተር ኢንተርፌስ ብለን እንጠራዋለን። ብሬን እና ኮምፒውተሪን ከሆነ ደግሞ ብሬን ኮምፒውተር ኢንተርፌስ ወይም ብሬን ማሽን ኢንተርፌስ ብለን እንጠራለን። ዲ አንሰር ኢዝ ዲ። የሰባተኛው ጥያቄ ኦል አር ካራክተሪስቲክስ ዳት ዲተርሚን ዘ ኳሊቲ ኦፍ ኢንፎርሜሽን ኤክሴፕት ብሎ ያስቀምጣል። እዚህ ጋር የተዘረዘሩት የኢንፎርሜሽን የአንድ ኢንፎርሜሽን ጥራት ናቸው፣ ኳሊቲ ናቸው። አንዱ ሲቀር ብሎ ነው የሚያስቀምጠው። ዜር አር ላር ኦፍ ኳሊቲስ ፎር አን ኢንፎርሜሽን። አንድ ኢንፎርሜሽን የተለያዩ ጥራቶች አሉት። የመጀመሪያው ኤ ላይ የተቀመጠው ታይምሊ ጊዜውን ያገናዘበ ኢንፎርሜሽን መሆን አለበት። ሲ ላይ የተቀመጠው አኩሬሲ ትክክለኛ ኢንፎርሜሽን መሆን አለበት። ዲ ኮምፕሌትነስ ሙሉ የሆነ ኢንፎርሜሽን መሆን አለበት። ከዚህም ውጭ ደግሞ ሌላ ኳሊቲዎች አሉ። ሪሌብል የሆነ ኢንፎርሜሽን መሆን አለበት፣ ታማኝ የሆነ ኢንፎርሜሽን መሆን አለበት። ቢ ላይ የተቀመጠው ግን ኢንኮንሲስተንሲ የሚለው አይሆንም፣ ወይም ደግሞ ኤክሴፕት ከሚለው ውስጥ ይካተታል። መልሳችን ቢ ይሆናል። ምክንያቱም ኢንኮንሲስተንሲ የምንለው አንድ ኢንፎርሜሽን አሁን ላይ ያስቀመጠው መልእክት እና በኋላ ላይ የተቀመጠው መልእክት መለያየት ማለት ነው። ኢንኮንሲስተንሲ የምንለው በኢንፎርሜሽን ውስጥ ኮንሲስተንሲ ሊኖር ይገባል፣ ወጥነት ሊኖር ይገባል። ስለዚህ the answer will be B። የስምንተኛው ጥያቄ if you select one photo in your phone ነው የሚለን። ከሞባይላችን መካከል አንድ ፎቶ ሴሌክት ብታደርጉ and see details like the size, type, location and image በዛ ላይ ሳይዙን ቢያሳየን፣ ታይፑን ቢያሳየን፣ ሎኬሽኑን ቢያሳየን ካፕቸር ዳታ ይህ ምን ተብሎ ይጠራል ብሎ ነው የሚያስቀምጥልን። ኤ an integer ዳታ ይላል። ቢ semi structured ዳታ ይላል። ሲ ሜታ ዳታ ይላል። ዲ structured ዳታ ይላል። እዚህ ውስጥ ሜታ ዳታ የሚለው ሲ ላይ ያለው ነው መልሳችን የሚሆነው። ምክንያቱም ሜታ ዳታ የምንለው ኢትስ ዳታ አባውት ዳታ ስለ አንድ መረጃ የሚያስቀምጥልን ዳታ ስለሆነ ማለት ነው። ሌሎቹ የተቀመጡት እዚህ ጋር ያሉት ሁላቸውም መልስ አይሆኑም። ምክንያቱም ስትራክቸርድ እና ሰሚ ስትራክቸርድ ዳታ የምንላቸው ስትራክቸርድ ዳታ የሆነ ፕሪዲፋይንድ ዳታ ሞዴል ይሆንና ለነገሮች ስትሬት ፎርዋርድ አናላይዝ የሚያስቀምጥልን ልክ ኤስኪዩኤል ዳታ ላይ ያሉት ኤክሴል ፋይል ላይ ያሉት ዳታዎች አምሳያ ነው ስትራክቸርድ ዳታ ብለን የምንጠራው ማለት ነው። ሰሚ ስትራክቸርድ ዳታ ደግሞ የምንላቸው
ጂሶን እና ኤክስኤምኤል ላይ ያሉ ኢንፎርሜሽኖችን ነው ኤክስፕረስ የሚያደርግልን ማለት ነው። ስለዚህ the answer will be የዘጠነኛው ጥያቄ which of the following is wrong about data type ስለ ዳታ ታይፕ ስህተቱ የትኛው ነው ነው የሚለው። ዳታ ታይፕ ዲፋይን ስናደርገው በተለያየ ፐርስፔክቲቭ የተለያየ ዴፊኒሽን አለው። ኤ ላይ የተቀመጠው የዳታ ታይፕ is an attribute of data in integers, booleans and floating point number ይላል። ይህኛው ኤ ላይ የተቀመጠው from the perspective of computer programming perspective የዳታ ታይፕ ዴፊኒሽን ነው። ቢ ላይ የተቀመጠው ደግሞ የዳታ ታይፕ is about the structure of data such as structured, unstructured and semi-structured ይህም ብሎ ደግሞ ዲቪዥን የሚያስቀምጥልን ዳታ አናላይሲስ ፐርስፔክቲቭ ነው። ሲ ላይ የተቀመጠው የዳታ ታይፕ is the structure of the data for a computer programming ይላል። ይህ አይሆንም፣ ምክንያቱም in a computer programming about the structure ሳይሆን የሚያስቀምጥልን the attribute of the data ስለሆነ ማለት ነው። ዲ ላይ ዳታ ታይፕ is data about data in metadata ሜታዳታ ላይ ዳታ ታይፕ የምንለው ዳታ አባውት ዳታ ነው። ይሄኛው ትክክል ነው። መልሳችን ሲ። አስረኛውና የመጨረሻው ጥያቄ what are the different activities of big data life cycle ቢግ ዳታ ላይፍ ሳይክል ውስጥ ያሉት ዲፈረንት አክቲቪቲዎች ምንድን ናቸው ነው የሚለን። ኤ ላይ ኢንጀስቲንግ ዳታ፣ ፐርሲስቲንግ ዳታ፣ ኮምፒውቲንግ ኤንድ አናላይዚንግ ዳታ ኤንድ ቪዥዋላይዚንግ ሪዛልትስ። ይህ ቢግ ዳታ ላይፍ ሳይክል ላይ ያለ ፕሮሰስ ነው። እነዚህ ናቸው አክቲቪቲዎቹ። ዳታ ኢንጀስት ይደረጋል፣ ፐርሲስት ይደረጋል፣ ኮምፒውት ይደረጋል፣ አናላይዝ ይደረጋል። ቢ ላይ ያለው አኩሲሽን፣ አናላይሲስ፣ ኩሬሽን፣ ስቶሬጅ ኤንድ ዩሴጅ እነዚህ ዳታ ቫልዩ ቼን ላይ ያሉ አክቲቪቲዎች ናቸው። ሲ ላይ ቨራሲቲ፣ ቫሪያቢሊቲ ኤንድ ቫልዩ ደግሞ የሚባሉት ካራክተሪስቲክስ ኦፍ ቢግ ዳታ ተብለው የተጠቀሱት ናቸው። ዲ ላይ ያለው ኢንፑት፣ ፕሮሰሲንግ ኤንድ አውትፑት፣ ይህኛው ደግሞ ዳታ ፕሮሰሲንግ ሳይክል ላይ የምናገኛቸው ሳይክል ናቸው። ስለዚህ our answer will be A ማለት ነው።